ሲቀለ ነግሬሽ ውስጤ አዘገይም ስትሰሪልኝ ቤት ሚስጥረኛዬ በሏት ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ እስኪ በጭብጨባ የት ሄዳለሁ ዘምሩ ኪዳነ ምሕረት አንቺ ያለሽልኝ ከአጸደ መቅደስሽ ከስዕልሽ ስር እረፍቴ በዚያ ነው በቅዱሱ ደብር ተራራዋ ናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ በጭብጨባ የት ሄዳለሁ ኪዳነ ምሕረት አንቺ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሼ ሲቀለኝ ነግሬሽ ውስጤ አዘገይም ስትሰሪልኝ ቤት ሚስጥረኛዬ ነሽ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት አውቀዋለሁ ደጅሽን የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽ ትንሣኤከ የለ እስኪ በጭብጨባ ትንሣኤከ የለ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤ ለምናመለኛ ትንሣኤ ለምናመለኛ ብርሃነ ላከልን ወደኛ ብርሃነ ላከኛ ብርሃነ ላከልን ወደኛ በጭብጨባ በእልልታ ለዚያ ደረስና ዝማሬ መላእክት ያሰማልን። አንዲት እህታችን የጥያቄው እና ሴት ደግሞ ፈለግኩ የሚጠየቀው እግዚአብሔር ነው ኪዳነ ምሕረት ናት ጠየቅኳት አላሳፈረችኝም ሴት ሰጠችኝ ብላ አንድ ዣንጥላ ለክብሯ መግለጫ አምጥታለች። እግዚአብሔርን አመስግኑ። እንዲህ ያለ ምስጋና ደግሞ በቤታችሁ ሁል ጊዜ ይግባ። ኪዳነ ምሕረትን ጠየቅኳት፣ ልጅ ሰጠችኝ፣ አስተማረች፣ አሳደገች፣ አስመረቀች። ለክብሯ መግለጫ 1000 ብር ሰጥቻለሁ። አመስግኑላት። የዓለማዊ ስሜ አስረሺ ታዬ ይባላል። የክርስቲያን ስሜ ወልደ ተንሳይ ነው። ምኖረው ውጫችሁን ይስማችሁ። እመቤታችን በመሃላችን ቆማለችና በቤታችሁ በሕይወታችሁ ትቆምላችሁ።
እግዚአብሔር ጸሎታችሁን ተቀብሎ ያሳባችሁትን ሁሉ ይፈጽምላችሁ። አሁን እግዚአብሔር እየከበረ እመቤታችን እየከበረች በመካከላችን እየተመላለሰች ነውና ይህንን እንድናደርግ በመካከላችን ተመላልሳ እንድትባርከን የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እልል ብላችሁ አመስግኑት፣ ምስጋና የሚገባው ስለሆነ። የምስጋና ባለቤት እሱ ነውና። ደግሞ ምን ይላል መጽሐፍ? ብፁዕ ሕዝብ ዘያምር የብቦ፣ ምስጋና የሚያውቅ ሕዝብ ደግሞ የተመሰገነ ነው ይላል። ስናመሰግን ማንን እያመሰግን ነው? በተጨማሪ ራሳችንንም። እግዚአብሔር ምን አለ? እግዚአብሔርን የሚያመሰግን ራሱ የተመሰገነ ነው ብሏልና እኛም የተመሰገንነን። አሁን እመቤታችንን እናከብራለን፣ ጸሎታችንን እናደርሳለን። እግዚአብሔር ጸሎታችንን ይስማን። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። እልል እያልን እናመስግን። የተወደዳችሁ ምእመናን እንኳን ለዚህ ቀን አደረሰን አደረሳችሁ። ይህ አሁን የምታዩት የማዕጠንት አገልግሎት ምናልባት አዲሶች ካላችሁ ይሄው ዓመት ሊሞላው ነው። ከነሐሴ ጀምሮ በ14 በ16 በ19 በ29 ሁልጊዜም ይህ የማዕጠንት አገልግሎት ይከናወናል። ጠበል እንረጫለን። ጦም ሲሆን ደግሞ ምህላም አለ። ይሄኛው በዓለ ሃምሳ ስለሆነ ነው። ስለዚህ ይህንን በረከት የሰጠን እግዚአብሔርን አመስግኑት። በደንብ እልል ብላችሁ አመስግኑት። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። እንድንዘምር የረዳን እንደ ሰማያውያን መላእክት በ24ቱ ካህናተ ሰማይ ምሳሌ በሰማይ ያለውን አገልግሎት በምድር እንድናከናውን የረዳንን እግዚአብሔርን አሁንም በደንብ አመስግኑት። የማዕጠንቱ በረከት፣ የዝማሬው በረከት፣ የማዕጠንቱ በረከት፣ የጠበሉ በረከት ቀላል አይደለም። እዚህ ብቻ እንኳን መጥተው እግራቸውን ታመው ጨጓራ ታመው ካንሰር ታመው የዳኑ የተፈወሱ በዚህ ጠበል በምህላው ተገኝቼ በማዕጠንቱ ተገኝቼ ተፈወስኩ ያሉን ብዙ ምዕመናን ናቸው። ስለዚህ እግዚአብሔርን በሚገባ እናመስግነው። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። እልል ብላችሁ አመስግኑ። የተወደዳችሁ ምእመናን እንኳን ለዚህ ዕለት አደረሰን አደረሳችሁ። ሁላችሁም ይህንን በዓል ይህንን ፕሮግራም በስልካችሁ አድርሱት። ላልደረሳቸው ሰዎች አይተው ይህንን አይተው ሚሳሉ ይህንን አይተው እግዚአብሔር ሆይ ማረን ለዚህ ቀን አብቃን የሚሉ ብዙዎች ይኖራሉና ሚዲያዎቻችሁን ስልኮቻችሁን በሙሉ ተጠቀሙባቸው። አሁንም ወደ ጸሎቱ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም።
ቅድም አንድ እናታችን ቤተ ክርስቲያን ስመጣ አስፓልት ላይ ወደኩ። አጋጣሚ መኪና ከርብ ላይ እየዞረ ነበረ። ፊት ለፊቴ ቆመ። ምንም ሳይነካኝ በሰላም ተነሳው። ከዚህ በፊትም እንደዚሁ አጋጥሞኛል እና እንዳልተናገርኩት ተአምር አለ አለችን። የጡት ካንሰር ታማሚ ነኝ። መጥቼ ለኪዳነ ምሕረት ነገርኩ፣ ለቅዱስ ገብርኤል ነገርኩ። ጠበሉን እየጠጣው ነው፣ መድኃኒቱንም እየወሰድኩ ነው። ጤነኛ ነሽ ተብያለሁ፣ ድኛለሁ። ግን እግዚአብሔር ያደረገልኝን አልተናገርኩ ነበርና ምናልባት ይሄ ፈተና 2-3 ጊዜ አስፓልት ላይ ወድቄ መኪና ፊት ለፊቴ እየመጣ ምንም ሳይነካኝ የምተርፈው ይህንን ባለመናገሬ ነው እና የእግዚአብሔርን ማዳን ንገሩልኝ፣ የኪዳነ ምሕረትን እናትነት ንገሩልኝ ብላለች። ልብላችሁ አመስግኑት እስኪ እግዚአብሔርን። ይችላል እግዚአብሔር። አያችሁት? ከሚመጣ አደጋ መታደግ ይችላል። ይሄው ዶክተር ሮዳስ ባለፈው በአባታችን ጋባዥነት የእናታችን የድንግል ማርያምን ወዟን ጠበል ይዞ መጥተው ነበረ። እዚህ አምጥተው ሁላችሁም አብዛኛው ምዕመናን ደርሷችሁ ሄዳችኋል፣ ደርሶናል። አንዷ ምጥ ይዞ ያኔ ቀኔ ነው መጥቼ ቁጭ ብዬ ቆየሁ። ጠበሉን እንዴትም ብሎ ደረሰን፣ ተቀባሁት። ወዲያው እንደሄድኩ በሰላም ወለድኩ፣ ተገላገልኩ። በ30 ደቂቃ ተገላገልኩ። ይኸው አሁን በክብር መጥቻለሁ ነው የሚሉን። እስኪ ይህንን ተአምር አድርሱት ጎበዝ። እልል ብላችሁ እግዚአብሔርን አመስግኑ። ስልኮቻችሁን ተጠቀሙባቸው በደንብ። የቅዳሜ የዓርብ የእሁዱን ፕሮግራም ሁላችሁም እዚህ ያለን 1000 ይሁን 10,000 ሰው ሁላችንም ማስታወቂያ መስራት፣ እንግዶች ይዞ መምጣት ግዴታችን ነው። ወደ ክቡር አባታችን እግዚአብሔር ሁላችንን የሚስማን። እዚህ የተሰበሰብነውን እግዚአብሔር ይባርከን። በመውጣት በመግባታችን፣ በመተኛት በመንቃታችን ሁሉ እግዚአብሔር ከኛ ጋር ይሆንልን። በዙሪያችን በአካባቢያችን ከከበበን ካንዣበበብን ክፉ ነገር ሁሉ እግዚአብሔር አምላክ ይሰውረን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን ሁሉ ይስጠን። እንደዚሁ ደግሞ በማዕበል መሃል ሁከትን እንደዚሁ ሰላሙን እንዲሰጠን የእሱ ቅዱስ ፈቃዱ ይሆንልን። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ይባርካችሁ። እዚህ ቦታ መጣችሁ በረከት ተቀብላችሁ ነውና የምትሄዱት። የበረከት አምላክ ቅዱስ እግዚአብሔር ይባርካችሁ፣ ሰላሙን ይስጣችሁ፣ ምሕረቱን ያብዛላችሁ። ደስታ የራቃችሁ ሁሉ የደስታ ምንጭ የሆነው አምላካችን ክርስቶስ ደስታውን ይስጣችሁ። የወለዳችሁትን እግዚአብሔር ያሳድግላችሁ፣ የሰራችሁትን እሱ ይባርክላችሁ። እመብርሃን ወላዲተ አምላክ ኪዳነ ምሕረት በቤታችሁ ትግባላችሁ። ቅድም ሰምታችኋል፣ ብዙዎች የተደረገላቸውን ተናግረዋል። እናንተም ስለተደረገላችሁ ነገር ሁሉ እግዚአብሔር ፊት ኑና ተናገሩ፣ እግዚአብሔር ፊት መስክሩ። እግዚአብሔር ፊት የተናገረ ደግሞ በረከትን አያጣምና እግዚአብሔር በረከቱን አብስቶ ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። አዎ በቀደም ለታ አንድ እህታችን መጣ። መጻጉዕ ቀን ማለት በ29 እዚህ መጣ። መጻጉዕን የፈወስክ ጌታ፣ ሕሙማንን የፈወስክ ጌታ፣ 12 ዓመት ደም ይፈሳት የነበረችን ሴት ደሟ እንዲቆም ያደረክ ጌታ፣ ያንን ደግሞ 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ያለውን የፈወስክ ጌታ እኔንም ፈውሰኝ ብዬ ብዙ ጊዜ ሰቃይበት የነበረውን ክፉ በሽታ እንዲገላግለኝ ለመንኩት። መጥቼ ያንን ጸበል ጠጣሁኝ። በማጠንቱም ደግሞ የነበረውን ጭስ ታጠንኩኝ። በወሩ ሄጄ ስመረመር ከበሽታው ነፃ ነሽ ተብዬ መጣሁኝ አለች። እሺ አሁንም ደግሞ እዚህ በጀርባችን አንድ እህታችን እንደዚሁ ይሄንን ጸበል ጠጥቼ በዚህ ጸበል ተረጭቼ ይሄ ጸበል ቤታችሁን በሰላም በፍቅር ትሞላላችኋለች። ችግር ያለባችሁ ፈተና ያለባችሁ ሁላችሁም መጣችሁ ለኪዳነ ምሕረት ንገሯት። ኪዳነ ምሕረትም ደግሞ ትስማችሁ።
ኪዳነ ምሕረት ከሁላችን ጋር ትሁን። በእውነት የጠፋውን ፍቅር እግዚአብሔር አምላክ ይመልስልን። እዚህ ተሰብስበን ሁል ጊዜ ስናመሰግነው እሱ ደግሞ በምሕረት ዓይኑ ተመልክቶ ሁላችንንም ይባርከን። ይህ የማጠንቱ በረከት በሁላችሁም ላይ ይደርባችሁ። አምላካችን እግዚአብሔር የቸርነቱን ሥራ ይስራልን። ይህን ካልን ዘንዳ የተወደዳችሁ እግዚአብሔር ልጆች ቅድም እንደተነገረው ይህ ቤተ ክርስቲያን በአጭር ጊዜ ውስጥ ታድሶ እመቤታችን ከዚያ ከጠባቡ ቦታ ወደዚህ ወደ ትልቁ ቦታ ወደ ነበረው ወደ ታላቁ ቤተ መቅደስ በአጭር ቀን መመለስ አለባት። ይሄ ደግሞ በእኛ እጅ ነው ያለው። ይህንን ለማድረግ ሚያዝያ 23 ሚያዝያ 24 እና 25 በምናደርገው ፕሮግራም ሁላችሁም እንድትመጡ በኪዳነ ምሕረት ስም እንጠይቃችኋለን። እስቲ እጃችሁን ወደ ላይ አውጡ። አንድ ጊዜ ቃል ትገባላችሁ። እኔ ኪዳነ ምሕረት ልጅ በሉ። ኪዳነ ምሕረት ጊዜውን ሰጥታኛለችና በዛን ቀን ተገኝቼ የልጅነት ግዴታዬን እወጣለሁ። እግዚአብሔርም ይባርከኛል። ኪዳነ ምሕረት በቤቴ ትገኛለች። እኔ የኪዳነ ምሕረትን ቤት ሳድስ እሷ ደግሞ የኔን ቤት ትሰራልኛለች። ይህንን ቃል ገብታችኋልና የሞተውና የተነሳው አምላክ ከኛ አይለይምና እሱ ባርካችሁ እልል ብላችሁ አመስግኑ። እንግዲህ ቃል የእምነት ዕዳ ነው ይባላል አይደለ? ቃላችሁን ጠብቃችሁ እንድትገኙ በኪዳነ ምሕረት ስም እንጠይቃችኋለን። በየቀኑ ባይሆንም ዓርብ፣ ቅዳሜ፣ እሁድ ነው ፕሮግራሙ። ስለዚህ ዓርብ የሚመቻችሁ፣ ቅዳሜ የሚመቻችሁ፣ እሁድ የሚመቻችሁ እንዳትቀሩ ብቻ ነውና ኪዳነ ምሕረት ታያችኋለች። እያንዳንዳችሁን ቆጥራችኋለች፣ አይታችኋለች። እሷ ብትቀሩ ልጄ የት ቀረ ብላ የት ቀረች ብላ እሷ ትጠይቃለች። እኛ አይደለንም፣ እሷ ነች ያየቻችሁና ሁላችሁም እንድትገኙ በኪዳነ ምሕረት ስም እናሳስባለን። እሷ ችግራችሁን ሁሉ ታስወግድላችሁ። ፈተናውን ሁሉ እግዚአብሔር አምላክ ያርቅልን። የማጠንቱ የጸሎቱ በረከት በሁላችን ላይ ይደርብን። ይህ ጸበል የሚነካችሁ ሁሉ ተፈውሳችሁ ምስክርነት እንድትሰጡ ኪዳነ ምሕረት ትርዳችሁ። አሁን ጸሎቱን እናደርስና እመቤታችንን ወደ መንበረ ክብሯ ከመለስን በኋላ ስዕሏን ይህንን ጸበሉን እንቀጥላለን። አሁን ወደ ጸሎቱ እንሄዳለን። አምላካችን እግዚአብሔር ልመናችንን ጸሎታችንን ይስማን፣ ከክፉ ሁሉ ነገር ይሰውረን፣ የታመሙትን ሁሉ ይፈውስልን፣ የደከሙትን ያበርታልን፣ ያዘኑትን የተጨነቁትን ሁሉ እግዚአብሔር አምላክ በምሕረቱ በቸርነቱ እሱ ይባርክልን፣ ይጠብቅልን፣ ሐዘናቸውን ያጽናናልን። በደዌ ዳኛ በአልጋ ቁራኛ ተይዞ በሆስፒታል በጸበል ቦታ ያሉ ወገኖቻችንንም እሱ ይማርልን። በመከራ ያሉ በስደት ያሉ እንደዚሁ በምርኮ ያሉ ወገኖቻችንን እሱ ተመልክቶ ከነሱ ጋር ሆኖ ታሪክ ይስራልን። እግዚአብሔር አምላክ የፍቅር አምላክ ነውና ፍቅሩን ለሁላችንም ያድለን። እመቤታችን ድንግል ማርያም ወላዲት አምላክ የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና በልመናዋ ሁላችንንም ትርዳን። ደስ ብሎን እንድንውል መድኃኔዓለም ይርዳን። ይህን ሁሉ እንዲያደርግልን ፈቃዱ እንዲሆን አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።